እርግቤ ያለም ብስራት ያዳም ተስፋ አምላክ እናት እማ አምላክ ግሩም ዜና ተመረጠች ከትሕትና በላይ ሆና ከመንበሩ የሚያስነሳ ትሕትና ወደ ምድር የሚወርድ ልግስና ከሷ ብቻ አየን ባለም ማርያምን እንዲህ በቃል መግለጽ አይቻልም። የምስራቅ ደጅ ተዘግታ የኖረች በማኅፀኗ አምላክን ያኖረች ይህን አድርግ ብላ ይህን አምጣ ብላ አምላኳን ያዘዘች ማርያም ነች። የአዳም ልጅ እና እናት የፈጣሪዋ እናት ማርያም ናት። ለዓለም መንገድ ለዓለም ብርሃን ዓለም መደች መረማመድ ከየትስ ይገኛል እንደ ማርያም አይነት ዘመድ የቅርብ የልብ ሰው ለክፉ ቀን ፈጥኖ ደራሽ ለተከፋ የፈሰሰን እንባን አባሽ መሸሸጊያ ለመከራ እኔ ራሱ እሷን ይዤ ከቶ አልፈራ። ማርያምማ ከመላእክትና ከሰው ልጆች በልጣ በአምላኳ ተመርጣ ገብርኤል ሰግዶላት ሁሉን አዛዥ ጌታ ፈቃዷን ጠይቋት ሰማይና ምድር የማይችለው አምላክ አስያዘች የሰው ልክ በጠባብ ደረት ባጭር ቁመት ተወሰነ እና ለመብርሃን ምን ተሳነ በቅፏ ላይ ዋለ ተደግፎ እጇን ለዓለም መጋቢ አጠባችው ጡቷን። አየን ባካል ሥጋ ለብሶ የዓለም ብርሃን እጅግ ደንቆን እጅግ ገርሞን ዘመርንላት ለማርያም ለእናቱ ላዘለችው በጀርባዋ ንግሥት ናት እጅግ ግሩም ትሕትናዋ። ማርያምማ መርከቤ ናት ከሞት ባሕር መሻገሪያ ንጽሕት ፊደል ወንጌል ድርሳን የነፍስ ምግብ ናት መማሪያ። ማርያምማ መሰላል ናት ምድር ሰማይ መገናኛ አማላጅ ጠበቃ ልጇ ደግሞ ዳኛ። ደግሞ ግሩም ነገር አንድ እውነት ልጨምር የማርያም ድምጿ ከዳዊት በገና ከቅዱስ ያሬድ ከሦስቱ ዝማሬ እጅጉን ይልቃል። ከሰማይም አልፎ ከአርያምም አልፎ አብንም ያነቃል ወልድንም ያነቃል መንፈስን ያነቃል። ከየትስ ይገኛል እንደዚህ አይነት ድምፅ እንደዚህ አይነት ቃል? ለሷ እኮ ነው ለማርያም የታዘዛት በእሽታ በሰርጉ ላይ ታምር ያደረገው ወይን ባለቀ ለታ እና ለማርያም ለእናቱ ብንሰግድላት ላክብሮቱ የት ጋ ነው ስህተቱ? ማርያምማ